ይህ ሰባተኛ የፍትህ ሬዲዮ ፕሮግራም ነው። ለሃይማኖት ነጻነታችሁ እየታገላችሁ 365 ቀናት ያሳለፋችሁ ውድ የኢትዮጵያ ሙስሊሞች ከ170 ቀናት በላይ በግፍ በእስር ቤት የምትገኙ ውድ ኮሚቴዎቻችንና ወንድሞቻችን እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ፍትህ ሬዲዮ ለዛሬ ታህሳስ 27 የተለያዩ ፕሮግራሞችን አዘጋጅታላችኋለች። ፍትህ ሬዲዮ ትክክለኛ መረጃዎችንና የተመረጡ ፕሮግራሞችን የምታቀርብላችሁ የእናንተው ሬዲዮ ናት። 365 ቀናት ወደ ኋላ መለስ ስንል ይህ ሳምንት ያወሊያ ተማሪዎች ዝምታው ይብቃ ብለው ድምጻቸውን ማሰማት የጀመሩበት ሳምንት ነው። በዚህ ላይ ልዩ ፕሮግራም አለን። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ወደ ዜናው እናልፋለን። በቅድሚያም ርዕሶቹን ትናንት ጁማ አዲስ አበባን ጨምሮ በመላው የሀገሪቱ ክፍሎች እጅግ ከፍተኛ ተቃውሞ ተደረገ። መንግስት በአዲስ አበባ ከተማ በታላቁ አንዋር መስጂድ የሚካሄደውን ተቃውሞ ለማወክና ለማቀዝቀዝ የሞከረው ሙከራ ከሸፈ። መንግስት በሰላማዊ ዜጎች ላይ የጥይት ቃታ መሳቡን እንደቀጠለ ነው። ትናንት ጁማ የመንግስት ታጣቂዎች በሐረር ከተማ የሁለት ክርስትና እምነት ተከታዮችና የአንድ ሙስሊም ህይወት ቀጥፈዋል። የአዲስ አበባ ፍትህ ቢሮ ለመጅልስ ተመራጮችና ካድሬዎች 3 ቀን ስልጠና ሰጠ። መንግስት በወሎ ሙስሊሞች ላይ የሚያደርሰው በደል እንደቀጠለ ነው። በደሴ ከተማ በዚህ ሳምንት ብቻ 8 መስጂዶች ከሙስሊሙ ተነጥቀው ለአህባሽ ተሰጥቷል። ሁኔታውም ከፍተኛ ውጥረት ፈጥሯል። በማከላዊ ታስረው የሚገኙ ሙስሊሞች ከፍተኛ ድብደባ እየደረሰባቸው ከመሆኑ በላይ የእስልምና ሃይማኖታቸውን ከነጭራሹ እንዲቀይሩ ከፍተኛ ጫና እየተደረገባቸው መሆኑን የውስጥ ምንጮች አስታወቁ። የሚሉት ለዛሬ ያዝናቸው ናቸው። አሁን ወደ ዝርዝሩ ትናንት ጁማ አዲስ አበባን ጨምሮ በመላው ሀገሪቱ እጅግ ከፍተኛ ተቃውሞዎች ተደረጉ። በታላቁ አንዋር መስጂድ ወደ 1 ሚሊዮን የሚጠጋ ህዝብ በተገኘበት በተደረገው ተቃውሞ ሙስሊሙ ዳግም ፍትህ ያለ ሲል ድምጹን አሰምቷል። የጁማ ሶላት ከተጠናቀቀ በኋላ 365 ቀናት ለሃይማኖት ነጻነት የሚል መፈክር ወደ ላይ በማድረግ ልዩ ተቃውሞ በተክቢራ የተጀመረ ሲሆን በመቀጠልም አልহামዱሊላህ ድምጻችን ይሰማ፣ ኮሚቴው ይፈታ፣ ማህየም አይመራንም፣ መውሊድ አይለየንም፣ ኢቲቪ ውሸታም፣ መንግስት የለም ወይ፣ በሀገራችን ሰላም አጣን፣ የከሚሴው ድራማ ነውና ሌሎችንም መፈክሮች በከፍተኛ ቁጣ አሰምተዋል። ሌላዋ በከፍተኛ ውጥረት ተቃውሞ የተደረገባት ደሴ ከተማ ስትሆን በሸዋብር መስጂድ ቁጣ የተሞላበትና ቁርጠኝነት የታየበት ከፍተኛ ተቃውሞ ተደርጓል። ተቃውሞው መንግስት በደሴ ያሉ መስጂዶችን ከህዝቡ በመንጠቅና ኢማሞችንም በአህባሾች በመተካት ታላቅ ድፍረት በፈጸመ ማግስት መሆኑ ደግሞ ውጥረቱን ከፍ ያለ እንዲሆን አድርጎት ነበር። በተደረገው ተቃውሞ ድምጻችን ይሰማ፣ የታሰሩት ይፈቱ፣ ለዲናችን እንሞታለን፣ ሰላም አጣን በአገራችን፣ ማህየም አይመራንም፣ ኢቲቪ ውሸታምና ሌሎች መፈክሮች ተደምጠዋል። 365 ቀናት ለሃይማኖት ነጻነት የሚል ስያሜ የተሰጠው ልዩ ሀገራዊ ተቃውሞ በአዳማ፣ በወራቤ፣ በሻሸመኔ፣ በመቱ፣ በሐዋሳ፣ በወልዲያ፣ በጅማ፣ በአርሲ፣ በወልቂጤ፣ በአርባ ምንጭና በሌሎችም ከተሞች ከፍተኛ ተቃውሞ ተደርጓል። 365 ቀናት ለሃይማኖት ነጻነት በሚል የተደረገው ልዩ ሀገር አቀፍ ተቃውሞ አልጀዚራ የአረብኛ ክፍል ሰፊ ሽፋን ሰጥቶ ዘግቦታል። መንግስት ሰላማዊ ዜጎች ላይ የጥይት ቃታ መሳቡን እንደቀጠለ ነው። ትናንት ጁማ የመንግስት ታጣቂዎች በሐረር ከተማ የሁለት የክርስትና እምነት ተከታዮችና የአንድ ሙስሊም ህይወት ቀጥፈዋል። ትናንት ጁማ በሐረር ከተማ ኢማን መስጂድ ድምጻቸውን በሰላማዊ መንገድ በሚያሰሙት ምዕመናኖች ላይ የመንግስት ታጣቂዎች ሆን ብለው ግርግር በመፍጠር ጥቃት አድርሰዋል። ባደረሱት ጥቃት የ3 ሰዎች ህይወት ሲያልፍ በመንግስት ታጣቂዎች ከተገደሉት ውስጥ የ7 ዓመት ህፃን ልጅ ይገኝበታል። በዚህ መንግስት ሆን ብሎ በፈጠረው ችግር በርካቶች እንደቆሰሉና እንደታሰሩ ለማወቅ ተችሏል። መንግስት የህዝብ ጥያቄን ከመመለስ ይልቅ ግድያንና ሽብር መፍጠርን መፍትሄ አድርጎ ወስዶታል ሲሉ አስተያየታቸውን የሰጡ ዜጎች በሐዘን ገልጸዋል። ሌላ አስተያየት የሰጡ ግለሰብ መንግስት ለምን በሐረር ከተማ ይህን አረመናዊ ድርጊት ለመፈጸም ፈለገ ተብለው ሲጠየቁ በእኔ እምነት ጉዳዩን ከሽብርተኝነት ጋር ለማያያዝ እንዲመቻቸው ይመስለኛል። ባለፈው ሳምንት ከሚሴ ተቆፍሮ ተገኘ በተባለው የጦር መሳሪያ በአዲስ አበባና በሐረር የሽብር ተግባር
ሊፈጽሙ ሙቅድ ነበራቸው ብሎ የመረጃና ደህንነት ክፍል በገለጸው መሰረት አሁን በሐረር የሰው ህይወት የቀጠፈውን ጥቃት መንግስት ኃይሎች መፈጸማቸው የሚጠበቅ ነው ብለዋል። አያይዘውም ከዚህ በፊት ሟቹ ጠቅላይ ሚኒስትር በፓርላማው ቀርበው በአርሲ አልቃይዳ ሴል እንደተገኘ በማስመሰል የተናገሩትን ተከትሎ በማግስቱ በአሳሳ ንጹሃን ዜጎች በታጣቂዎች እንደተገደሉ ያስታወሱት አስተያየት ሰጪው አሁንም የፌደራሉ መረጃና ደህንነት በኢቲቪ አዲስ አበባ ሐረር ሽብር ተግባር ለመፈጸም እቅድ ነበር ብሎ ባለማግስት የህፃን ልጅ ህይወት የቀጠፈ ጥቃት መፈጸሙ ከአሳሳው ጥቃት ጋር የሚያመሳስለው ነገር እንዳለው ገልጸዋል። መንግስት በሰላዮቹ አማካኝነት በአዲስ አበባ ከተማ በታላቁ አንዋር መስጂድ የሚካሄደውን ተቃውሞ ለማወክና ለማቀዝቀዝ የሞከረው ሙከራ ከሸፈ። ሐሙስ ዕለት ከ10ሩም ክፍለ ከተሞች በፍትህ ቢሮ ኃላፊዎች አመራርነት በተሰጠ መመሪያ መሰረት ከወረዳ እስከ ክፍለ ከተማ የሚገኙ የኢህአዴግ ካድሬዎች፣ የኢህአዴግ ሊግ አባላት፣ የአህባሽ አቀንቃኞችና የደህንነት ክፍሎች በተመደቡበት ቦታ በሙስሊሙ ተቃውሞ ላይ በመገኘት የሙስሊሙን ተቃውሞ ማቀዝቀዝና እንዳይናበቡ የማድረግ ስራ መስራት ይህም ካልተሳካ በርካታ ሰዎች በጥቆማ ማስያዝ የሚል እቅድ ይዘው እንደነበርና ከአንድ ክፍለ ከተማ ከ800 እስከ 1200 ሰላዮች ተመልምለው ቦታ ሁሉ ተመዳድበው ከጨረሱና ኦሪየንቴሽን ከተሰጣቸው በኋላ ሐሙስ ማምሻውን በፍትህ ሬዲዮ በኩል መረጃው ከሾለከባቸውና ለሙስሊሙ ከተበተነ በኋላ በከፍተኛ ድንጋጤ ውስጥ የወደቁት አመራሮቹ እንደገና አርብ ጠዋት የክፍለ ከተማ ጠርናፊዎችን በመሰብሰብ በጣም በብስጭት እቅዳችንን አሳልፈው ሰጡብን በማለት ሲማረሩ እንደነበርና የእቅድ ለውጥም ለማድረግ መገደዳቸውን ሲገልጹ እንደነበር ታውቋል። በተጨማሪም ጠዋት ድምጻችን ይሰማ የቦታ ሽግሽግ አድርጓል። ስለዚህ ዛሬ አሁን እናንተ ኃላፊዎች ሁሉ በተቻላችሁ አቅም ስልክ በመደወል ፕላኑ እንደተቀየረና ባገኙበት ቦታ በህዝቡ መሃል እንዲሰግዱና ተሰግዶ እንዳበቃ ተቃውሞ ሲጀመር ከህዝቡ መሃል እየለቀቃችሁ ውጡ የሚል መልእክት እንዳስተላለፉና ያይዘውም ይህን ማድረግ ያስፈልገው ተቃዋሚዎቹ ከመሃላቸው ሰው እየተንጠባጠበ ሲወጣ ተስፋ እንዲቆርጡ ነው በማለት አስበው እንደነበር ታውቋል። አያይዘውም ሁከት ቢነሳ ፌደራል ፖሊስ አስለቃሽ ጭስና ድብደባ ሊፈጽም ስለሚችል የዛሬ 15 ቀን ጁማ በአንዋር በተነሳው አነስተኛ ግጭት ላይ በርካታ የኛ ሲቪሎችን በፌደራል ፖሊስ ስለተደበደቡ አሁን ያንን ለማስቀረት አንድ ነገር ቢነሳ ኮድ ስለተነገራቸው እናንተ ጋር ሲደርሱባችሁ እጃችሁን ወደ ላይ በማንሳት አሳዩአቸው እናንተ ነን እንደማለት ነው የሚል መመሪያ ሰጥተዋቸው እንደነበር የፍትህ ሬዲዮ ምንጮች ገልጸዋል። በተቃውሞ ላይ የተሳተፉት ዋናዎቹ ደህንነቶች አብዛኛዎቹ ከግቢ ውጪ እንደነበሩና የፕላኑ መቀየር እነሱንም እንዳደናበራቸው ምንጮቹን አብረው ገልጸዋል። የአዲስ አበባ ፍትህ ቢሮ ለመጅሊስ ተመራጮችና ካድሬዎች የ3 ቀን ስልጠና ሰጠ። የስልጠናው ተካፋዮች እንደገለጹት 3 ቀን ሙሉ ለአዳር ብቻ ወደ ቤት እየሄድን የፖለቲካ ስልጠና በግድ ሰጥተውናል ብለዋል። ሲኤምሲ አካባቢ በሚገኝ የኢትዮጵያ ስራ አመራር ኢንስቲትዩት አዳራሽ በተዘጋጀው በዚህ ስልጠና ከየወረዳው መጅሊስ አመራር ሁለት ሰው የተካፈለ ሲሆን ከካድሬ ደግሞ ከወረዳ 4 ሰዎች በስልጠናው እንዲካፈሉ ተደርጓል። ስልጠናውንም የሰጡት የአዲስ አበባ ፍትህ ቢሮ ምክትል ኃላፊ ኮማንደር መኮንን አሻግሬ እንደሆኑ ታውቋል። ሰልጣኞቹ እንደተናገሩት ስለ ሽምግልናና ግጭት አፈታት እንዲሁም ተቋምን ስለመምራትና ስለማደራጀት ስልጠና ተወስዳላችሁ ተብለን ብንገባም የተሰበከነው ስለ ፖለቲካ ነው ብለዋል። ፖለቲካውም ሲያበቃ በሀገሪቱ የሃይማኖቶች መብት ተከብሮ እያለ አክራሪዎች በአወሊያና በአንዋር ያስነሱት ተቃውሞ ከጥቅም ጋር በተገናኘ እንጂ መንግስት በሃይማኖት ጉዳይ ውስጥ እጁን እንዳላስገባ ይታወቃል። እናንተ ምታች ወርዳችሁ ይህን ነው ማሳመን ያለባችሁ እንዳሏቸው ገልጸዋል። ከጥቂት እውነተኛ የአህባሽ አቀንቃኞች በስተቀር አብዛኞቹ በስልጠናው ተሰላሽተው ይታዩ እንደነበር ምንጮች ጠቁመዋል። መንግስት በእምነት ላይ ጣልቃ እየገባው አይደለም ካለ እኛ የመጅሊስ ተመራጮችን ለምን ከካድሬዎች ጋር አብሮ ስልጠናውን ሊሰጠን ቻለ ሲሉ ሰልጣኞቹ አስተያየታቸውን ሰጥተዋል። አብዛኛው ሰልጣኝም ትኩረቱ የቀን አበል ስለማግኘት እንጂ ስልጠናው ላይ ጥያቄም ሆነ ሌሎች ተሳትፎ እንደማያደርጉ የውስጥ ምንጮች ለፍትህ ሬዲዮ ገልጸዋል። መንግስት በወሎ ሙስሊሞች ላይ የሚያደርሰው በደል እንደቀጠለ ነው። በደሴ ከተማ በዚህ ሳምንት ብቻ 8 መስጂዶች ከሙስሊሙ ተነጥቀው ለአህባሽ ተሰጥቷል። ሁኔታውም ከፍተኛ ውጥረት ፈጥሯል። አቶ ጸጋይ ኃይለ ማርያም የመስጂዶች ርክክብ ለ6 ወር እንዲራዘም ባለፈው የተናገሩ ቢሆንም አቶ በረከት ስምኦን ደሴ ከተማ ተገኝተው ታህሳስ 21 እሁድ ሩቅያ አዳራሽ ስብሰባ ካደረጉ በኋላ ኢማሞች በአስቸኳይ እንዲቀየሩ ድንገተኛ ትዕዛዝ ማስተላለፋቸውን ተከትሎ 8 የመስጂድ ኢማሞች በግዳጅ ከኢማምነታቸው እንዲለቁና መስጂዱንም እንዲያስረክቡ ተደርጓል። ህገወጡ መጅልስ የመስጂዶቹን ቁልፍ በግዳጅ ሲቀበል በበርካታ ፖሊሶች ታጅቦ እንደነበር የአይን እማኞች ገልጸዋል። የሙስሊሙ ህብረተሰብ መስጂዶች ተነጥቀው ለአህባሽ ከተሰጡ በኋላ አብዛኞቹ መስጂዶች የሚሰግድባቸው ጀማዓ ተዋል። ሙስሊሙ መስጂዱን ሞልቶ የሚሰግድባቸው የነበሩ መስጂዶች አሁን የሚሰግዱባቸው በጣት የሚቆጠሩ አህባሾች ሲሆኑ ኢማሙ ከአንድ ተከታይ ብቻ ጋር እየሰገዱ ያሉ መስጂዶችም አሉ።
አዲስ ከተሾሙት ኢማሞች መካከል መስጂድ ቢሄድ ምን ሰራለው ሰው አይከተለኝም በማለት በሶላት ሰዓት መስጂዶቹን ዘግተው እየጠፉ መሆኑ ተገልጿል። የደሴ ሙስሊሞች በዚህ ህገወጥ ተግባር እጅግ የተቆጡ ሲሆን መስጂዳቸውንም ለማስመለስ ትግላቸውን እንደሚቀጥሉና አስፈላጊው መስዋዕትነትን ለመክፈል ዝግጁ መሆናቸውን ገልጸዋል። በማከላዊ ታስረው የሚገኙ ሙስሊሞች ከፍተኛ ድብደባ እየደረሰባቸው ከመሆኑም በላይ የእስልምና ሃይማኖታቸውን ከነጭራሹ እንዲቀይሩ ከፍተኛ ጫና እየተደረገባቸው መሆኑን የውስጥ ምንጮች አስታወቁ። ኢህአዲግ በተለያየ መንገድ ወደ እስር ቤት የሚያስገባቸው ሙስሊሞች ከፍተኛ ድብደባ ከማድረጉም በላይ ሃይማኖታቸውን እንዲቀይሩ ከፍተኛ ጫና እንደሚደረግባቸው ለፍትህ ሬዲዮ የደረሱ መረጃዎች አመላክተዋል። ድብደባውና ሃይማኖታችሁን ቀይሩ እያሉ የሚያስገድዱት ህግ አስከባሪዎች ነን ባዮች አሁን ምን አይታችሁ ገና ብዙ እናደርጋችኋለን እናንተ ሙስሊሞች ሰላት ሁሉ እንዳትሰግዱ ነው የምናደርጋችሁ በማለት እየዛቱባቸው ይገኛሉ። ከዚህ ጋር በተያያዘ ሌላ የደረሰን ተጨማሪ በቪዲዮ የተደገፈ መረጃ አለ። ሆኖም ለህዝብ ይፋ ማድረጉ የሙስሊሙን ስነ ልቦና ሊጎዳ ይችላል በማለት አላቀረብነውም። ሆኖም የኢህአዲግ በሙስሊሙ ላይ እጅግ አሰቃቂ ግፍ እየሰራ መሆኑን የሚያመለክት ነው። ለዛሬ ያዘጋጀንላችሁ ዜናዎች እነዚሁ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ሁሉን ተቋቁመን አንድ አመት አከበርን ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንድ አመት አከበርን ግፍ ያስተናገድን የሰላማዊ ትግሉ ማስጠንቀቂያ ሰጠ። 365 ቀናት 52 ሳምንታት 12 ወራት በሰላማዊ ትግላችን አንድ አመት ሞላው። ሰላማዊ ትግሎች ሲጀምሩ ጉዟቸው እንደ ኤሊ መጨረሻቸው እንደ ጥንቸል ለውጤት ይፈጥናሉ። የሰላማዊ ትግል ሽንፈት የለውም። ሁሌም ድሎች ለሰላማዊ ታጋዮች ነው። ይህ የአካሄድ ስልት የብዙ አምባገነኖችን መሰረት የናደ ነው። በጭንቅላታቸው ሳይሆን በጡንቻቸው ለሚያምኑ አምባገነኖች እያዘናጋ የሚበትናቸው ድምጽ አልባ የህዝቦች መሳሪያ ነው። ብዙሃን የሰላማዊ ትግልን ውጤት በአንድ ቀን ወይም በተወሰነ ጊዜያት ስለማያዩት መፍትሄ ያለው አይመስላቸውም። ግና ጉዞው ግን የደጋፊያንን አቅም እያጎለበተ የጠላቱን ወገኖች በሰላማዊ ትግሉ ላይ የነበራቸውን እይታ እያሳመናቸውና በጊዜያት ወደ ሰላማዊ ትግሉ የአምባገነኖች ካድሬዎችን ጭንቅላት እየቀየረ በተናጠል ወደ ትግሉ መግባት እንዲጀምሩ ያደርጋቸዋል። በስተመጨረሻም የአምባገነኖች መሪዎችና ጥቂት ካድሬዎቻቸው ይቀሩና ውርደትና የከፋ የማይወጡበት ቅጣት ውስጥ በህዝብ ቁጣ የተነሳ ይዘፍቃቸዋል። አምባገነኖች አይናቸው እውር ነው። ሁሌም ጠመንጃን አሸናፊ አድርገው ይመለከቱታል። ሁሌም ወታደሮቻቸው በፋብሪካ ውስጥ ያመረቷቸው ሮቦት ይመስላቸዋል። ብዙ ይሸወዳሉ። የአምባገነኖች ወታደሮች ልብ ግን የሚከዳው በሰላማዊ ትግል ብቻ ነው። ሰላማዊ ትግል ሁሉንም በጊዜ ቆይታ እውነታውን ያሳምናል፣ ይቀይራል። ታዲያ አምባገነኖች የሰላማዊ ትግልን አደገኝነት የሚመለከቱት ስራቸው ከተቦረቦረ ከተናደ በኋላ ነው። በዓለም ላይ ብዙ የታሪክ የሰላማዊ ትግል አሸናፊዎችን መጥቀስ ይቻላል። ዕውቁ ኔልሰን ማንዴላ በሰላማዊ ትግል ለ27 ዓመት እስር ላይ የቆየ በመጨረሻ ባለድል፣ ማርቲን ሉተር ኪንግ ለብዙሃን የጥቁሮች መብት ተሟጋጅ የቀለም እኩልነትን ለዓለም ያሳመነ የሰላማዊ ታጋይ ነው፣ በመጨረሻ ባለድል። በዓለም ላይ ህዝቦች መንግስትን እስከመቀየር ወይም ህግጋትን አዋጆችን በትግላቸው አስለውጠዋል። የተወሰኑትን ለመጥቀስ ያክል 1979 እንደ ኢሮፒያን አቆጣጠር የኢራን ንቅናቄ፣ 1986 የፊሊፒን የህዝብ ኃይል ንቅናቄ፣ 1989 እስከ 90 የምስራቅ ጀርመን የህዝብ ተቃውሞ። ይህ ሰኞ ማታ የሚደረግ ሰላማዊ ትግል ነበር። ከ2004 እስከ 2005 በዩክሬን ቢጫው ንቅናቄ፣ በ2011 በቱኒዚያ የቱኒዚያ ህዝብ ንቅናቄ፣ በ2011 ኢጂፕት የግብጽ ህዝብ ንቅናቄ፣ እንዲሁም በአሁኑ ሰዓት በባህሬን፣ በስፔን እንዲሁም በኢትዮጵያ በድምጻችን ይሰማ የሰላማዊ ትግል እየተካሄዱ ነው። የኢትዮጵያ መንግስት 3 ጥያቄዎችን መመለስ እንደ ኪሊማንጀሮ ተራራ ከብዶት መልስ ከመስጠት ይልቅ
የህዝብ ደም እያፈሰሰና የኢትዮጵያን ህዝብ ሙስሊም ለመናድና እምነቱን ለግድ ለማስቀየር የሚያደርገው ከንቱ ሙከራ በሰላማዊ ትግል ጥያቄ ከተጠየቀ 1 ዓመት ሞላው። ከላይ ጽሁፋችንን ስንጀምር ሰላማዊ ትግል አጀማመሩ እንደ ኤሊ ሆኖ አጨራረሱ እንደ ጥንቸል ያልንበት የኢትዮጵያ ህዝብ ሙስሊም ሰላማዊ ጥያቄ 1 ዓመት ከመሙላቱ ባሻገር እንደ ታሪክ የመረጃ ሂደት የሰላማዊ ትግሎችን ሂደት መፍጠን ሲጀምሩ መላሽ የላቸውም። ሁሉም የሰላማዊ ትግሎች በመጨረሻ ሰዓት እንደ ጥንቸል በመሮጥና ባልታሰቡ ቀናት ብዙ መንግስታትን አፍረክርኳቸዋል። ታዲያ ዛሬ እኛም የኢትዮጵያ የህዝብ ሙስሊም የሰላማዊ ትግል በትላንት ዕለት የማስጠንቀቂያ ደውል ሰጠ አለን። የኤሊ ጉዞ ወደ ጥንቸል ሊራመድ ይመስላል። የኢትዮጵያ የሙስሊም የሰላማዊ ትግል እንቅስቃሴ ከጊዜ ወደ ጊዜ ከአወሊያ ተማሪዎች ምክንያት ተነስቶ ዛሬ ትላንት በብዙ ሚሊዮን የሚቆጠር ህዝብ ከወትሮ በተለየ ሁኔታ ውስጡ በብሶት በፍትህ ፍለጋና በእንግልት ምክንያት ድምጹን አሰማ። ሚሊዮኖች ፈሰሱ። የልባቸውን ቁስል ፍትህ ብለው ጮሁ። ክርስቲያን ወንድሞቻችንም ተቀላቀሉ። ብሎም ለኛ ትግል ፍትህ ሲሉ በሐረር ተሰዉ። ይህ ሰላማዊ ትግል ሁሉን እየሳበና እየተቀለለ ይገኛል። ክርስቲያኑም ሙስሊሙም በጥያቄው ህገ መንግስቱ ይከበር የሚለው እያመነ እየመጣ ነው። ይህ ክርስቲያኑም ሙስሊሙም በጥያቄው ህገ መንግስቱ ይከበር በሚል እያመነበት እየመጣ ነው። ይህ የማስጠንቀቂያ ደውል ነው አለን ለመንግስታችን። የታሪክ ምሁራኖች ለመንግስታችን መንገዱን አያዋጣህም፣ የሰላማዊ ትግሎች ውጤታቸው ይህ ነበር፣ ያንተም እንዲህ ሊሆን ይችላል ብለው ቢያማክሩት እንወዳለን። ካልሆነ ግን እኛ ባነበብነውና በተረዳነው ለመንግስታችን እጅህን አንሳልን፣ ህገ መንግስቱ ይከበር፣ ጥያቄያችን ይመለስ፣ የሰላማዊ ትግል ጉዳቱ መጨረሻው ላንተ ነው፣ ጅብ ከሄደ ውሻ ጮኸ የሚለው ተረት እንዳይተረትብህ ንቃ እንላለን። ልብ ላለው ልብ ይበል፣ ልቦና ያለው የወደፊት ምልከታ ግንዛቤ ይኖረዋልና ትግላችን አሁንም በሰላማዊ መንገድ ይቀጥላል። ድል ለኢትዮጵያ፣ ህገ መንግስት ይከበር ጠያቂዎች በሙሉ። እየተከታተላችሁ ያላችሁት ፍትህ ሬዲዮ ነው። አሁን የምናቀርብላችሁ ቀድመን ወደ አስተዋወቅናችሁ አወሊያ ተማሪዎችና የትግሉን አጀማመር በተመለከተ ነው። እንደሚከተለው ያቀርብልናል። አብረን እንከታተለው። የእስላም መነካት በጣም ያስቆጣቸው የአህባሽ ማሽኮብኮብ በቅርብ ታያቸው ልጆች ተጠራርተው ያለ አንዳች ሰብሳቢ ዕውቀት ካገኙባት አወሊያ ግቢ ጀግኖች ተጠራርተው ያለ አንዳች ሰብሳቢ ዕውቀት ካገኙባት አወሊያ ግቢ አንደኛ ሳምንት የአወሊያ ተማሪዎችና የጥያቄዎቻችን ሳምንት፣ ዝምታው የተሰበረበት ሳምንት። ኢዘን ያ ሙስሊሙ ድል አደረገ። እኛ ድል ያደረግነው መቼ ነው? ዝምታን ሰብረን የወጣን ቀን ከሮብ ታህሳስ 24 እስከ ማክሰኞ 30 በድምቀት መከበር ጀምረዋል። እናም እነሆ ታሪክ የማይረሳቸው በወርቅ ብዕር የሚጽፋቸው የዚህ ዘመን ትውልዶች ባለውለታችን ናቸውና የለኮሱት የትግል ችቦ እነሆ ከአድማስ ያለው ሙስሊም አንግቦ ምላሽ እስኪገኝ ዳግም ጽናቱን እስከ ሞት የሚከፈል መስዋዕትነቱን ሊያሳይ ዳግም ቃል ገባ። በአንድነት ተቃቀፈ፣ በጽናትም ተሰለፈ። የነጃሽ ልጆች ቢላል ዘሮች ያበጆች ኩራት ምሳሌነቱ ለዓለም ፍትህ የሆነው እጅነት ለፍትህ ፍለጋ የተሳሰሩ በኢስላም መንገድ በጥንካሬ ላይነት አቀል ባንድነት ቁማል ቀልገባል ዛሬ ሙስሊሙ ብሏል ኢስላም ይወዱ ኢስላም ይወዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ አድማጮች እንኳን ለአንደኛ ዓመታችን አደረሰን። እናም እነዛን የትግል ምህዋር ቀስቃሾች፣ እነዛን የትግል ሂደት ጀማሪዎች ምርጥ የአወሊያ ተማሪዎች ልንዘክራቸው ወደን ዳግም የአወሊያ ተማሪዎችን ድምጽ በዓመታቸው እንሰማቸዋለን። እንዲሁም ውድ ኮሚቴዎቻችንን አደራ ያሸከምንበትን ዕለት ለነሱ አደራ የሰጠነውን ያን ጊዜ አስታውሰን
ዳግም ቃላችንን አድሰን ትግላችንን እንቀጥላለን። ወደ ኋላ ያወሊያ ተማሪዎችን ድምጽ እንሰማለን። ዝምታችን የተሰበረበትን ጊዜ እናውሳለን። ትላንትን የማያውቅ ስለ ነገ ማወቅ አይችልም እንዳለው የታሪክ ምሁራችን አህመዲን ጀበል የዚያን ድንቅ ጉዟችንን አንደኛ ዓመት እስኪ አብረን እንዘከረው። አሁን ወደ ተማሪዎቹ እናስቀድም። ኢማማችን ያው እህቴ ቅድም ጠቅሰዋለች ያለ ምንም ጥፋት ተባረሩ። ሲቀጥል ዘበኞቹ ቀጠሉ። ከዛም ደግሞ ዲፓርትመንት የአረብ ዲፓርትመንቱ ካሪኩለሙ መቀየር አለበት ተባለ። ስለዚህ ካሪኩለሙ ሲቀየር አዳዲስ መምህራን መምጣት አለባቸው ተብሎ እዚህ ያሉትን ያለ ምንም ጥፋት በጣም በብቃት የሚያስተምሩትን መምህራኖች የመልቀቂያ ደብዳቤ ተሰጣቸው። ያኔ ያወሊያ ተማሪዎች በደላቸው በዛ። ኢማማቸው የአረብኛ መምህራኖቻቸው እንደዋዛ ተባረሩ። ያኔ ተማሪዎች አብዮቱን ጀመሩ። ዛሬም ድምጻቸው ያስተጋባል። እስኪ የዛሬ ዓመት የተናገሩትን አብረን እንስማው። የሴቶቻችን ያኔ ያስተጋባው ድምጻቸው ለትላንት ብቻ ሳይሆን ለዛሬም ስንቅ ይሆንናልና ልብ የሚነካ ድምጻቸውን እስኪ እንስማና በልባችን እንያዘው። ሌላ ዩኒቨርሲቲ ያነበበት ሲነሳ ባንድ እናስቆማለን ብለዋል። የሚያስቆሙትማ ችግር ስለሚፈጠር ነው። ሰው ይፈነከታል፣ እቃዎች ይሰባበራሉ እና ሁሉም ቦታ የሚነሱትን ነገር ግን አወደ ውስጥ የነበረው ምንድነው? ሰላም ነው። በሰላም እባካችሁ ትምህርት ቤታችንን ክፈቱልን፣ ኮሌጃችንን ክፈቱልን፣ ኢማማችንን መልሱልን እያልን በሰላም ጠየቀ እንጂ አንድም ሰው ድንጋይ አንስቶ አያውቅም። አንድም ሰው ነገር ፈልጎ አያውቅም። ከግቢ ወጥቷል። ወደ ኋላ የምንሸሽበት ምንም የለብን። ወንዶችኛ በጣም መሮናል። በአሁኑ ሰዓት ወንድ አጥተናል። ልብ በሉ። ይህን የተናገረችው ጀግናዋ ተማሪ ዛሬ ከመሰላችሁ ተሳስታችኋል። የዛሬ ዓመት ነው የተናገረችው። እንባ እየተናነቃት እስኪ ጀግናዋ ትቀጥል። ባውሳት ወንድ አጥተናል። ሊማይሆና ወጣት ወንድሞች ይቀበል ሁላችሁ ሊሰማችሁ ይገባል። ለምን ለተፈጠሩ በመሆን ከዛዋላ የሚያው ነሽ እኛ እናውቃለን። ሁሉም በጣም ነው ሁሉም ለሴቶች ሆነ ወንድ አይደለም ዞነ ነገር አናደርግ እናንተ ያቀፉት በቃ ይሁን ትሉሽ ወደ ኋላ ገባለን። እሺ ወደ ኋላ ገባለን። ይሳፈል ይገባችሁ ተቀማጡ ስለሆነ አዎ ያኔ ጀግናዋ ወንድ አጣን ብላ እንባ ጣን ብላ አልቅሳ ህዝቡን አላቀሰችው። ለአዲስ የትግል ምዕራፍ ቀሰቀሰችው። ህዝቡ ወኔው ተነሳ። አይዟችሁ ልጆች አላቸው። ዛሬ ከኮሚቴዎቻችን ጋር በስር የሚገኘው ጀግናው ተማሪ ሙባረክ ከህቱ ቀጠለ እንዲህ አለ። ከመጀመሪያ ቀን ጀምሮ የተነሳው ለእስላም ነው። ሞትን ቢመጣ ስለም ቢመጣ እንቀበላለን ብለን የተነሳው ንያችን ጀነት ነው። ወላሂ ስንወጣይ አሁንም የኛ አቋም መሆን ያለበት ማንም ያስፈራራ ወላሂ ሞት ነው። ከዛ በላይ የለም ብልጦና ማለት እኛ ጀነትን ነው የምንፈልገው። ንያችን እስልምናን ከፍ ማድረግ ነው። አላህ ያመጣብን ነገር ካለ ወላሂ ለቀበይተም ሆነ ሞት አውቀ። ለመሆኑ የተማሪዎች ጥያቄ የአብዮቱ ንቅናቄ መነሻ የሆነው ምን ነበር? በአወሊያ ትምህርት ቤት የአህባሽን አመለካከት በግድ ለመጫን ብዙ በደሎች ተፈጸሙባቸው። የአረብኛ መምህራኖቻቸው ያለምንም ማስጠንቀቂያ ተባረዋል። በግቢያቸው ድምጻችን ይሰማ መብታችን ይከበር ሲሉ ጮኸዋል። የመጅሊሱ ሰውዬማ እንኳን ምላሽ ተሰጣቸው ዛሬ ወንበራቸውን ሊነጠቁ ከወንበራቸው ሊነቃነቁ በተማሪዎቻችን ላይ ተሳለቁ። ብቻ እነዚያ ምርጥ ተማሪዎች በግቢያቸው እየዋሉ ያደሩ ምግብ ተከልክለው ጁምዓ ደረሰ። ህዝቡ ከያቅጣጫው ተጠራርቶ ድምጻቸውን ሰምቶ በግቢው ተመመ። አዎ የህዝቡ የውስጥ ለውስጥ ቁጣ ባወሊያ ይፋ ወጣ። በርግጥም እነዚህ የትግሉ ሂደት ጀማሪዎች ተማሪዎች ብቻ ሳይሆኑ ሰላማዊ ሆነው እንዲቀጥሉ አስተማሪዎች ናቸው ስንል ከልብ አደነቅናቸው። ያለ ምክንያት አይደለም ይህን ያልናቸው። ያኔ ባወሊያ ህዝብ ሙስሊሙ የነሱን አማና ሊረከብ ሲመጣ ወጣትነታቸው ሳሸንፋቸው ሰላምን ዘመሩ። የትግሉን ሂደት በሰላም ቀጥሉ ሲሉ ተናገሩ። ሙባረክን አርም እነሱ በእነሱ ቤት ምንድናቸው? አራዳና ነው ይላሉ አይደል?
አራዳ ናቸው ወደ ስትራቴጂ ቀይሰው የሚንቀሳቀሱ ናቸው አልহামዱሊላህ ያ ወላ ተማሪ ከነሱ ያነሳ አይደለም ስትራቴጂ ቀይሶ ከነሱ በላይ ስትራቴጂ ቀይሶ እየተንቀሳቀሰ ነው ያለው አሁንም ጥያቄያችንን እያቀረብን ያለው ምንም አይነት ሁከትና በጥብጥ አናቀረብንም ወደፊትም አናቀርብም ኢንሻአላህ በእንደዚህ አይነት መልኩ ጥያቄያችንን እያቀረብን ነው ልታግዙን የመጣችሁ ካለ ምክንያቱም ሙስሊም ያልሆኑ አካላትም ይሁን አህባሽም መጅሊስም ማንንም የሚፈራት አንድ ቃል አለች አላሁ አክበር እቺን ቃል ይፈራታል ለኛ ትልቁ መትረየሳችን አላሁ አክበር ነው ሌላ ምንም አይነት እንቅስቃሴ እንዲደረግ አንፈልግም አናደርግም ካሁን በኋላም በእንደዚህ አይነት ሁኔታ ነው መንቀጥለው ያኛዋ ጁሙአ ድንቅለት ነበረች ደፋሩ ጀግናው አቡበክር አህመድ ልቡ በተማሪዎችና በኢማሙ የጁሙአ መልእክት ተነክቷል ኡስታዝም ልቡ የተነካበትን የኢማሙን ንግግር ታሪካዊ ንግግር አድርጎ ጀመረ ቁርአንና ሱናን የያዙ ሰዎች የሚወገዙበት የነብዩን ሰለላሁ ዐለይሂ ወሰለም መንገድ ስለተከተሉ ሊሸማቀቁ የሚችሉበትን የተለያየ ስያሜ የሚሰጡበት ወቅት ላይ ተደርሷል ይሄ ግን አያስጨንቀን አያስፈራን አያሳስበን እስልምናችን በታሪክ ላይ ለዚህ ኡማ ትልልቅ ሰዎች ብሎ ያስቀመጣቸው ታላላቅ ነቢያቶች እንኳን ይሄን ፈተና ይሄን ችግር ይሄን መከራ ይዘው ታልፈዋል ስለዚህ ይሄንን የነሱን ፈለግ የተከተለ ሰው ደግሞ በሶብርና በትግስት እስከተንቀሳቀሰ ድረስ ውጤት ያገኛል ይሄንን ፈለግ ልንከተል ግድ ይለናል ምን ጊዜም አደጋ የሚመጣብን ብለዋል ምን ጊዜም ችግር የሚከሰትብን ከዚህ መንሃጅ ከዚህ ስርዓት ወጣ ስንል ብቻ ነው ሙስሊሙ የነብዩን ሱና ሲያፈነግጥ የቁርአንን ትእዛዝ ሲጥስ ያን ጊዜ ነው አደጋው ላይ የሚጋለጠው ያን ጊዜ ነው ችግር የሚወድቅበት ስለዚህ አሁንም ይሄንን ጉዞ ይዞ መጓዝ አሁንም ይሄንን መንገድና ስርዓት መከተል የእያንዳንዱ ሙስሊም ግዴታ እንደሆነ አቀርበዋል በሙስሊሙ ላይ ችግር በደረሰ ቁጥር ካለበት ቦታ አርጦ የሚደርሰው አቡበክር አህመድ የተማሪዎችን ብሶት አዳምጦ ያለምንም ፍርሃት በልበ ሙሉነት በእስላማዊ ጨዋነት ይህን ተናገረ አግባብና ህጋዊ በሆነ መልኩ ሄዷል እስካሁን ሰዓት ድረስ እዚህች ቦታ ላይ እዚሁ ግቢ ውስጥ በስርዓት የማንንም መብት ሳይገፋ የማንንም አካል ላይ ችግር ሳይደርስ የሚመለከተው የበላይ አካል የህዝቦች እኩልነትን ያመነ የህገ መንግስትን የበላይነትን ያመነው አካል መፍትሄ ይስጠና ያሉት ተማሪዎች ይሄ ሙስሊም ምናልባት ይሄ ተማሪ መጅሊስ አይወክለንም ብሎ ጥያቄ ሲያነሳ በነበረበት ተጨባጭ ውስጥ ተቋማችን የሙስሊሙ ተቋም ሊመራ የሚገባው ሙስሊሙን ሊመሩ በሚገባቸው አሊሞች ነው አላህን በሚፈሩ ሰዎች ነው ይሄ ውክልና ለነዚህ መሪዎቻችን እዚህ ግቢ ላይ ይሰጥልን የሚል ጥያቄ ነው ያቀረበው ይሄ ጥያቄ ደግሞ አግባብ ጥያቄ ህጋዊ ጥያቄ የማንንም በር ሳይቆረቆር የማንንም አካል ድንበር ሳይገፋ እዚህ ቤት ውስጥ ያለ አካል ይሄን ጥያቄ አቅርቧል ይሄን ጥያቄ መፍታት የሚችለው የበላይ አካል መንግስት ነው መንግስት ጉዳዩን በትክክል ሊፈታው እንደሚችል እናምናለን ይገርማል ቃሉን የማያጥፍ ምርጥ ወሳሰው ቃሉን ያከበረ ለእምነቱ የታሰረ እንደሰማችሁት የዛሬ ዓመት ከጀምሮ ያስተማረው ሰላም ነው ይሄ ምርጥ ሰው ቃሉን አክብሯል ተማሪዎች እምነት የጣሉበት መንግስት ግን ቃሉን አጠፈ የሰላማዊ ጥሪው ግን አሁንም ቀጥሏል ይህ አመራሮች እንኳን እኛን ራሳቸውን አይወክሉም 6 ወር አድብቶ ከግቢያ ለጣለት ያለውን ህዝብ ሙስሊም እንደሌባ እንደ ሽፍታ በርና መስኮት ሰብሮ ገብቶ በዜጋው ላይ የጭካኔው በትሩን አሳረፈ ያወሊያ ተማሪዎች የትግል ንቅናቄ ጥያቄ ጅምሩ ይህን ይመስል ነበር ሳምንት ተቆጠረ የህዝብ ቁጥር እየጨመረ መጣ ህዝብ ሙስሊሙም ድምጹን የሚሰማለት መሪዎቹን መረጠ መሐመድ አባተ ያኔ የመጀመሪያ መድረክ መሪ እንዲህ ሲል በማሳሰቢያ መድረኩን ከፍ ወጣ ያለ ነገር ከመድረኩ ውጪ ለማስተጋባት የሚሞክር ሰው ካለ ማንንም ሰው አንድ ከቦታው እንዳይነሳ ሁለተኛ ለዚያ ሰው ቀጥታ ምላሽ ለመስጠት ግብግብ ውስጥ እንዳይገባ በሶስተኛ ደረጃ ደግሞ አስተባባሪዎቹ ወደሱ ሄደው የማረጋጋት ስራ ይፈጽማሉ ኡስታዝ ካሚል ሸምሱ የህግ ምሁሩ የመቀሌ ዩኒቨርሲቲ ምሩቅ ተወዳጁ ኡስታዛችን ስለጣለበት አማና እንዲህ ሲል ተናገረ አደራው የመብት ጥያቄ አለን እነዚህ የመብት ጥያቄዎቻችንን ለሚመለከተው አካል አድርሱልን ብላችሁ በዚህ መድረክ ላይ
20 ሰዎችን መምረጣችሁን ታስታውሳላችሁ ሁላችሁም። የመብት ጥያቄ ጉዞ ቀላል እንዳልሆነ እልህ አስጨራሽ እንደሆነ ብዙ መስዋዕትነትን የጊዜ መስዋዕትነት የገንዘብ መስዋዕትነት የእውቀት መስዋዕትነት የህይወት መስዋዕትነት ብዙ ነገርን እንደሚጠይቅ ሳታውቁ ቀርታችሁ አይደለም ማለት አዎ መብት ጥያቄ በአንድ ጀንበር በአንድ ቀን በአንድ ሳምንት በአንድ ወር የሚመለስ ከሆነ ምንድነው የሚሆነው የመብት ጥያቄ ሳይሆን ምናልባት ከሱቅ የሚገዛ ሸቀጥ ከሱፐርማርኬት የሚሸመት ዕቃ ሊሆን ነው የሚችለው ርካሽ ነገር ማለት ነው በቀላሉ የተገኘ ነገር ምንድነው የሚሆነው በቀላሉ ልንጠቅ ይችላል እኛም ከዚህ ኃላፊነት የህዝብን ኃላፊነትን ተሸክመን ከሄድን በኋላ ይህንን ጉዳይ ቁጭ ብለን እንዴት ወደ መሬት እናወርደው እንዴት እንተግብረው የህዝብን ጥያቄ ለሚመለከተው አካል እንዴት እናደርሰው ብለን ተነሳ ስንነሳ ግን እኛው የመጀመሪያ ጥያቄ የሆነው ህዝቡ በስሜት ያንቀን የመረጠው በዳዕዋ መድረክ ላይ የሚያቃቸውን በተለያዩ የዳዕዋ ፕሮግራሞች ላይ ፊቱ ላይ ሁሌ የሚያያቸውን ዳዒ ወጣቶችን ነው የመረጠው ይህንን ጉዳይ ዳር ለማድረስ ዳዒዎች እንደሚያስፈልጉ ሁሉ ልምድ ያላቸው ከህይወት ተሞክሮ በርካታ ጉዞን ያደረጉ አባቶች ጥልቅ የሆነ የዕልም ዕውቀት ያላቸው ዓለሞች የተለያየ አቅጣጫን ማየት የሚችሉ ምሁሮች በዚህ ስብስብ ውስጥ የግድ መካተት አለባቸው የሚል አንደኛው የመጀመሪያው ጥያቄ ነበር የሚፈርምበትን አጀንዳ በግልጽ አውቆ እንዲፈርምበት ጥያቄዎቹ 1 2 3 ተብሎ እዚህ ላይ በግልጽ ተቀምጠዋል ሁለተኛው እምንወክላቸው ሰዎች ማን ነው ስማቸው ከነአባታቸውና ከነማዕረጋቸው ጭምር እዚህ ዛሬ በምትፈርሙት ፔቲሽን ላይ ተቀምጠዋል የሙስሊሙ ህብረተሰብ ሶስቱ መሰረታዊ ጥያቄዎች ይፋ ወጡ ኮሚቴዎቻችን እንዲህ ሲሉ ጥያቄዎቹን ይነግሩናል አንድ የመጀመሪያው ጥያቄያችን የፌደራል እስልምና ጉዳዮች ወይም ደግሞ መጅሊስ አልአዕላ የኡማው ውክልና የማህበረሰቡ መሪ መሆን የሚችል አካል ስላልሆነ ይህን አካል በተመለከተ ውሳኔና መፍትሄ እንዲሰጠን ህዝቡ ይጠይቃል የመጀመሪያ ጥያቄያችን ነው ሁለተኛ ጥያቄ በመጅሊስ አማካኝነት በኢትዮጵያ ሙስሊሞች ላይ እየተጫነ ያለው የአህባሽ አስተሳሰብ እንዲቆምልን በሶስተኛ ደረጃ ይሄው ያለንበት መስጂድና ተቋምን በተመለከተ አወሪያ የኢትዮጵያ ሙስሊሞች ብቸኛ ኮሌጅ ብቸኛ ተቋም ነውና ሌሎቹ ብዙ ተቋማት ይኖራቸዋል እኛ ግን ያለን አንድ ተቋም ይሄ ነውና የኢትዮጵያ ሙስሊሞችን ይመለከታል በተቋማችን በመጣው ጉዳይ ላይ ስለማንደራደር ማንኛውም አካል ከዚህ ተቋም እጁን እንዲያወጣልን ይህን ጥያቄ ጠይቀናል ኮሚቴዎቻችን ይህን ጥያቄ ይዘው የሚኒስትሮችን በር አንኳኩ ዛሬ ተዋርዶ ከስልጣኑ የተባረረው ጁነዲን ሳዶ ያኔ በቢሮአቸው ጠርተው ከዶክተር ሽፈራው ጋር አነጋግሯቸው ነበር የህዝብ ሙስሊሙን ጥያቄ ዛሬ ሳይሆን የዛሬ ዓመት ሰምተውታል ዶክተር ሽፈራው ግን በእንቢተኝነት ዛሬም በሙስሊሙ ላይ የሚፈጽሙትን በደል ቀጥለዋል እስኪ አቡበክር አህመድ ከነሱ ጋር የነበራቸውን ቆይታ ይንገረን አቶ ጁነዲን ሳዶ ቢሮ ሄድን እዛም ላይ ሌላው የፌደራል ጉዳዮች ሚኒስትር የሆኑት ዶክተር ሽፈራው ባንድ ላይ ያገኘ እንግዲህ እነዚህ ሁለት ሰዎች ጋር የሄድንበት ሰዓት ከመሸነው የምንወያየው ነገር ትልቅ ጉዳይ ነው በዚህ አጭር ሰዓትና በዚህ አጭር ጊዜዎች ውስጥ ጉዳዮቻችን ቀርበው መፍትሄ ተሰጥቷቸው ለዛሬ መድረስ የሚችሉበት ተጨባጭ ስለሌለ ቅድምም በተደጋጋሚ ሲነገር የነበረው መንግስት ዛሬ አገራችን ላይ የገቡ ትልልቅና የተለያዩ ሀገራት የመንግስት ተወካዮችና ፕሬዝዳንቶች አፍሪካ ህብረት ጋር ተያያዥነት ያለው ስራ ስለሚሰራ ያ ጉዳይ የጋራ ጉዳያችን ነው አይደለም በሰላማዊ መልኩ እንዲጠናቀቅ የልኡካኖቹም በሰላም ወጥተውበት ሀገር እንዲመለሱ የኛም ኃላፊነት ግዴታ ስለሆነ ስብሰባውን ማራዘም ግድ ይላል
ያን ስብሰባውን ስናራዝመውና ጉዳዩ መፍትሄ እንዲያገኝ ለማድረግ የሚደረገው ውይይት ቀን ሲሰጠው ግን መነጋገር የነበረብንን ጉዳይ ሳንናገር አልወጣንም። በዚህም መሰረት እዛ የተገኙት አጠቃላይ ተወካዮችና ሌሎችንም በውስጥ ያሉ ሽማግሌዎችን የሀገር ሽማግሌዎችን በመጨመር በጉዳያችን ያቀረብነው ጉዳያችሁ ምንድነው? እንድንፈታላችሁ መንግስት እንዲፈታላችሁ የምትፈልጉት ነገር ምንድነው የሚል ጥያቄ ከአቶ ጁነዲን ሳዶ ቀረበልን። በዚህ መሰረት የኛ ጥያቄና ፍላጎት ምን እንደሆነ አስረዳን። የሙስሊሙ ህብረተሰብ ጥያቄ የዛሬ ዓመትም ዛሬም አንድ ነው። የትግሉ ይዘትም ሰላማዊና ህጋዊ ብቻ። አቡበክር አህመድ ለዚህ ታሪካዊ ጥያቄ ታሪካዊ ምላሽ ይፈልጋል ይላል። እስካሁን እንደሄደው ከዚህ በተሻለ መልኩ ደግሞ ውጤት እስክናገኝ ድረስ እንደሚቀጥል ማንም ጣልቃ ገብቶ በዚህ ማህበረሰብ ክፍል ውስጥ ይህንን ማህበረሰብ ጥያቄውን ለማደናቀፍ በሚያደርጉት የመረበሽ ስርዓት ውስጥ እያንዳንዳችን ዘውረን እንደምንቆም የምናሳይበት ቀጣይ እርምጃ ይኖራል። የጠየቅነው ጥያቄ ትልቅና ታሪካዊ ጥያቄ ነው። ለዚህ ታሪካዊ ጥያቄ ታሪካዊ ምላሽ ይፈልጋል፣ ትዕግስትና ሶብር ይፈልጋል። ጥያቄያችን የህዝብ ሙስሊሙ እነዚህ ድንቅ ጥያቄዎች ጥቂት ጥያቄዎች የሀገሪቱ ቁጥር አንድ ጥያቄ ሆነዋል ሲል ይናገራል የታሪክ ምሁሩ አህመድ ጅንጅበል። በአላህ ሱብሓነሁ ወተዓላ ፈቃድ የመብት ጥያቄያችንን ሰላማዊ ጉዟችንን የጀመርነውን ትግል ይዘን ዛሬ ላይ ደርሰናል። አልহামዱሊላህ ረቢል ዓለሚን። ይህንን ጉዞ ስንጀምር የተለያዩ አካላት የልጆች ጥያቄ የልጆች ጫወታ በሚል ያሾፉብን የመጅሊስ አመራርም ነበሩ። ዛሬ ግን የኛ ጥያቄ የሀገሪቷ ቁጥር አንድ ጥያቄ መሆን ችሏል። ጠቅላይ ሚኒስትሩ በመሩት የኢህአዴግ ምክር ቤት ስብሰባ ላይ አጀንዳ ሆኖ እስከ መወያየት ሊደርስ ችሏል። ይህ ሊሆን የቻለው በእኛ ሰላማዊ ትግል ብቻ ነው። የተወደዳችሁና የተከበራችሁ አድማጮች አሁን ደግሞ እነዚህ ጥያቄዎቻችንን ለማስመለስ የሚያስፈልጉ ውድ ነገሮች አሉ። አዎ እጅግ በጣም ውድ የሆኑ ነገሮች ልናውቃቸው ልንረዳቸው የሚገቡ በደማችን ውስጥ ሊገቡ የሚገቡ መሰረታዊ ነገሮች ኡስታዝ ያሲን ኑሩና አቡበክር አህመድ ካሚል ሸምሱ ከኛ የሚጠበቀውን ነገር ይንገሩንና የዛሬው የአወሊያ ተማሪዎችና የጥያቄዎቻችንን ሳምንት የዘከርንበት ዝምታ የተሰበረበትን ሳምንት ያስታወስንበት ልዩ ፕሮግራማችንን በእነሱ ንግግር እንቋጭ። ዛሬ የደረስንበት ድል አለ፣ ነገ ምን ደርስበት ይኖራል። በሁደት ግባችን ይሳካል። ረዳታችን ማን ነው? ረዛቃችን ማን ነው? አላሁ ሱብሓነሁ ወተዓላ። ቁርአን ላይ ነፃ የሚወጡ ሰዎችን አራት መስፈርት አስቀመጠ። ስኬታማ የሆኑትን ግለሰቦች وعاملوا الصالحات صالحات ማለት ደግ ስራዎች ማለት ነው። በሉጋ ብዙ መልካም ስራዎችን የሰሩ ከመልካም ስራ ውስጥ ለነጻነት መታገል የመልካም ስራ አንዱ ክፍል ነው። የመብት ጥያቄ ጉዞ ቀላል እንዳልሆነ እልህ አስጨራሽ እንደሆነ ብዙ መስዋዕትነትን የጊዜ መስዋዕትነት የገንዘብ መስዋዕትነት የእውቀት መስዋዕትነት የህይወት መስዋዕትነት ብዙ ነገርን እንደሚጠይቅ ሳታውቁ ቀርታችሁ አይደለም ማለት። አዎ መብት ጥያቄ በአንድ ጀንበር በአንድ ቀን በአንድ ሳምንት በአንድ ወር የሚመለስ ከሆነ ምንድነው የሚሆነው? የመብት ጥያቄ ሳይሆን ምናልባት ከሱቅ የሚገዛ ሸቀጥ ከሱፐርማርኬት የሚሸመት ዕቃ ሊሆን ነው የሚችለው፣ ርካሽ ነገር ማለት ነው። በቀላሉ የተገኘ ነገር ምንድነው የሚሆነው? በቀላሉ ልንጠቅ ይችላል። ጉዞ እስልምና ጉዳይ 15 ዓመታት አልፏል። 15 ዓመታት ያለፈን ተቋም ነው መሰረቱን ለመለወጥ እየተጣረ ያለ። የ15 ቀን ጉዞ የሁለት ወር ጉዞ አይደለም። ይሄን ነገር ደግሞ ሊፈታ የሚችለው ረጅም ጉዞ ይፈልጋል። ታዲያ እኔ አደራ ልል የምፈልገው
ሁሌም ትግሎች ትዕግስትን ይፈልጋል። ትዕግስት ልብሳችን ሊሆን ይገባል። ቀናቶችን በሰዎች ላይ እናገላብጠዋለን ይላል አላህ። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ብታዩ በድር ላይ በድል አሸነፉ፣ ኡሁድ ላይ ትንሽ ከፋቸው፣ ቀጥለው አሸነፉ፣ አህዛብ ላይ ተጨነቁ፣ ምሽግ ሰርተው አገሪቱን ጉድጓድ ቆፍረው እስኪያጥሩ ድረስ ከዛም ሁደይቢያ ላይ አትገቡም ተባሉ፣ ተመለሱ። መጨረሻ ድሉ የማን ሆነ? የኢስላም ሆነ። ፈትሕ መጣ፣ መካን ከፍተው ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ኢና ፈተሕና ለከ ፈትሐን ሙቢና። ይሄ ስብስብ ይሄ ህዝበ ሙስሊም ድል አድርጓል። የመጀመሪያ ድል ያደረገው እንዲህ አይነት ህፃን ልጆቻችንን ከአህባሽ ጥቃት ታድገናል። ይህ የድሎች ድል ነው። ማንኛውም አህባሽ ነኝ የሚል ሰው አንገት ደፍቶ ነው የሚሄደው። ተሸማቋል። ትውልድ አድነናል። የድሎቹ ድል ይሄ ነው እንዳትረሳ። ትልቅ ድል ተገኝቷል። ሙስሊሙ የሰላም መልእክተኛ የእምነቱ መገለጫ መሆኑን ያሳየበት ስርዓት የተላበሰ ጉዞ ሄዷል። ይሄ ጉዞ እስካሁን እንደሄደው ከዚህ በተሻለ መልኩ ደግሞ ውጤት እስክናገኝ ድረስ እንደሚቀጥል ማንም ጣልቃ ገብ ገብቶ በዚህ ማህበረሰብ ክፍል ውስጥ ይህንን ማህበረሰብ ጥያቄውን ለማደናቀፍ በሚያደርጉት የመረበሽ ስርዓት ውስጥ እያንዳንዳችን ዘውረን እንደምንቆም የምናሳይበት ቀጣይ እርምጃ ይኖራል። ነገን ከወዲሁ ስሰናበታችሁ ሳምንት በሁለተኛው ዙር የአከባበር ስነ ስርዓት የተመለከተ ልዩ ትውስታ ይዤላችሁ እንደምቀርብ ቃል በመግባት ነው። ድል ለኢትዮጵያ ሙስሊም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዓለም ደረጃ በኢትዮጵያ ታሪክ የጠገበን መንግስት በሰላም ማርበድበድ የትም አልተሰማም፣ መቼም አላየንም። ለሰላም የቆመ የማይበገር ሙስሊም ጥይት ተበለጠ፣ ሰላም አሸነፈ። የወያኔ ሰራ በሙስሊም ከሸፈ። ኡማው በተጠንቀቅ እንደተሰለፈ ዓለም ለመዘገብ እንዳሰፈሰፈ ከአሚሮች ትእዛዝ እየተላለፈ ይኸው አመታችን ሰሞኑን አለፈ። እኔ ኮራሁ ባንተ፣ እኔ ኮራሁ ባንቺ፣ እኔ ኮራሁ ባንተ፣ እኔ ኮራሁ ባንቺ። በወያኔ ተንኮል መቼም ሳትፈቺ በመውሊድ ሊከፍልሽ ወሃብያ ሲልሽ ሰምተሽ ማስታወቂያ ስም ሲለጥፍልሽ በጨቆኑሽ ቁጥር ይበልጥ ስትበረቺ ለአንድ አመት ታገልሽ ምንም ሳትሰለቺ። በይላ አዲሱ ትውልድ ሁሉን አመቻቺ። ምን አይነት ኡማ ነው ዓለም ያስገረመ ትግስትን ሰንቆ ሰላምን ያለመ። ባንተ መሶበሩ ትግስቱ አለቀ፣ በመሳሪያ ፈሙዝ መስጊድ ተነጠቀ። ኢማሞች ታሰሩ ዲን ስላስተማሩ፣ መድረሶች ተዘጉ ሴቶች ተደፈሩ። አልበቃ ብሏቸው ባሰት ማስመስከሩ፣ ባይል አስፈራርተው መሳሪያም ቀበሩ። ሙስሊም በየእስር ቤት በጅምላም አጎሩ። መስጊድ ትወስዳለህ ህይወት ተቀጥፋለህ፣ እምነት የግሌ ነው የት ታገኘዋለህ? ልቤ ሲሰነጥቅ ውስጡ ታየዋለህ፣ በስተመጨረሻ ታረጋግጣለህ። በከንቱ እንደለፋህ ያኔ ታውቀዋለህ፣ በከንቱ እንደለፋህ ያኔ ታውቀዋለህ። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን fth911@gmail.com እንደገና ደግመዋለሁ fth911@gmail.com እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ በማስተላለፍ እስላማዊ ግዴታውን ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህ ሰዎች ከመጡ ናቸው የዜግነት ስሜት ያልፈጠረባቸው፣ ወንድማቸውን ገለው ዘመዳቸውን አስረው የነጮች ተልእኮ ምን ሊያደርግላቸው እስልምናን ለማጥፋት ካነሳሳቸው እስልምና ይጠፋም እናንተው ናችሁ ምትጠፉት ብለህ ንገራቸው። Nilkoina, noligalten jirate, nuzokuman jabaate. Zilenyauno, bandinetta tanakran, wa Allahu tamamnan.